ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ኢንሻአላሁ ተዓላ ላስታውሳችሁ የፈለኩት አንዳንድ ሰዎች በጽሁፍም በመላስም እንዲህ ሲሉ ይሰማሉ። yes I did it, I'm the man። ትርጉሞቹ ምን ማለት ነው? እኔ እኮ ብቃት አለኝ፣ አያችሁ አይደል ነገሩ እንዴት እንደፈጸምኩት የመሳሰለውን ይላሉ። ጥያቄው ግን ምንድነው? አንድ ትልቅ ነገር ረስተዋል። ሰው መርሳት የሌለበትን ነገር ነው የረሳው። እሱ ምንድነው? አላህ አግዞኝ ሰራሁት እሱ ፈቀደልኝ ነው የሚባለው። ምክንያቱም ወማ ተውፊቂ ኢላ ቢላህ በአላህ ቢሆን እንጂ እኮ መገጠም መታደል የለም። ሁለተኛ ላ ሐውለ ወላ ቁወተ ኢላ ቢላህ ኃይልም ጥበብም በአላህ ቢሆን እንጂ የለም። ስለዚህ አላህ ባሪያዎች ሆይ ለነፍሳችን ትልቅ ቦታ እንስጣት። አላህ ቢያገራልን እንጂ ምንንም ነገር መስራት አንችልምና ከምንም በፊት ራሳችንን ሜንሽን ከማድረጋችን በፊት አላህን ማመስገን አንርሳ። والسلام عليكم ورحمة الله وبركاته. وأنه أهنم كأبا هريرة رضي الله عنه أن رسول الله صلى الله عليه وسلم قال ما من أحد كان أنت وستقو عند ملم يسلم علي بني لي سلوات ميورد إلا رد الله علي روحي كموت كبوها لألّه روحي نبسين بملس اللي حتى أرد عليه السلام أنين سلامتين أصفون اسكملس درس الله نبسين ودني ملسات الله. السلام عليك أيها النبي ورحمة الله وبركاته بلن سلام تعالى من لكم الله روحاتشوني ملس الله شوان الساتشو دمو لنيا من يدرقالو سلام تاي ملسان بروفايل يكايرك تنورال فلسطين من يالك عندك أنت أبايل الله يا فلسطين حزب لما سكايتو إثيوبيا وستي على مسلم وانجل اجوال لبت من دنو ما يجناي نجر متورون داتلوي الله من على ظهر الفساد في البر والبحر بما كسبت أيدي الناس بمدرم ببحرم لي فساد تصففاتشال የሰው ልጆች በእጃቸው ባስቀደሙት ወንጀላል አንተ ወንጀል ሲስተካከል አንተ በመልካም መንገድ ላይ ስትሆን ሙስሊሞች በጠቅላላ ነስር ላይ ይሆናሉ። እኔም ማጠፋው ጥፋት ሌላ ሰውም ያጠፋው ጥፋት በአለም ላይ ያለው ይሄ ሁሉ ተሰብስቦ ይሄው ቁድስን የሚያክል ትልቅ ቦታችን አላህ በረገማቸው ሰዎች እጅ ወደቀ። ይሁዳዎችን አላህ ረግሟቸዋል አልረገማቸው? የኛ ስራ ምን ያህል ቢከፋ ነው በተቆጣባቸው ሰዎች የሚቀጣል? በቁጥር ከኛ በስተው ነው አይደለም። እኛ ግን ከአላህ ዲን ሸሸን አቀመሰን። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሐታ ተርጂዑ ኢላ ዲኒኩም ወደ ሃይማኖታችሁ እስካልተመለሳችሁ ድረስ ከገባችሁበት መከራ አትወጡም አሉ። ሶስተኛ ከሚሉት ነገር ውስጥ አንዱ እነዚህ ሽርክ ላይ ወደቁ ሰዎች ምን ይላሉ? አንቱን መዝከር ከተባለ ስተት አንቱን ዘክሬ ይቅርብኝ ጀነት ይላሉ። ጀነት እንዲቀርባቸው ፈልገው ማለት ነው። አልሰማችሁትም? ይሄ መንዙማ ወጣቶች ናቸው፣ ተሸውደው ነው፣ እልክ ውስጥ ገብተው ነው። እንመክራቸዋለን። ሰይጣን ከነሰራዊቱ አይጫውትባችሁ። እኛ እሳቸው ላይ ሰለዋት ማውረዳችሁ ላይ አይደለም የተቃወምነው። ተቃውመናል እንዴ? ሰለዋት ከእስልምና መውጣት ከፈለግን እንቃወማለን። ሰለዋት ታላቅ አምልኮ ነው። እነሱ ሰለዋት ላይ ሽርክ አትጨምሩ፣ ቢድዓ አትጨምሩ፣ ሴትና ወንድ ተደባልቃችሁ አትጨፍሩበት፣ ይሄ ታላቅ አምልኮ ነው ስንላቸው ምን አሉ? በድፍረት አንቱን መዝከር ከተባለ ስተት አንቱን ዘክሬ ይቅርብኝ ጀነት አሉ። ሰው ቆይ ከዚህ በላይ ሸይጣን እንዴት አድርጎ ይጋለበው? እስቲ ንገሩኝ ወንድሞች፣ እንዴት አድርጎ ሸይጣን ይጋለበው ከዚህ በላይ?